እና ይሄኛው ደግሞ ረከቡት ነው የሚመስሉ ሰባት ነበር ሰልፍ ላይ መለሱ ጁሳ ነች ቁረሶ ኦራራ ጌጤ ምንህና ጌዳ ነች ሲሮናታውን ደግሞ ሲሮ ይላል ኮሪደር ልማቱ ላይ የተገኙት እነዚህ ሁለት አህዮች አሁን ደግሞ ዳጊናት ሰቅል ገዳይ ነው ግን እማ ምንድነው አሬ መጣ እሺ አሁን ደግሞ ሻኪሶ ወደ ስፔን እንደምትመለከቱት በግ መስለው ይሄን ውበት ሲሰጡጂ የሰማቤቴና አረማዘራ ያራዳ ልጅ ይላል እኔ እውቀቱ አለኝ። ቆይ አንቺ አትነሽ። እኔ እውቀቱ አለኝ። እኔ እንዴት እንደሚታሽ አሳይሽ። ቀስ ብለሽ ከዚህ ጀምሮ ስሚኝ። እኔ አንገት ቀልድ አይደለም። አንገት ተለየ ነው እንዴ? እስማ ተለየ እዚህ ጋር ነው የሚያምሽ። እማ ይሄ ነሽ ወይ? ይሄ ወፍራም ነው። አንገት አይገባም። እኔ ያው እጄ እንደዚህ አድርገሽ አይሾ አንድ ትያለሽ፣ ለቀቅ ታደርጊያለሽ፣ ሁለት ታደርጊያለሽ። ከዛ በሶስት እንዲህ ታደርጊ አንቺ አበላሽሽ እንዴ? ቀጨሻት ወርጃለ ማን ነሽ እኮ ወርጂ ነሽ እኮ አንቺ ወርጂ ነሽ እኮ አለመኔ ባለ አበላሽሽ እናቴ ይሄው አለመኔ ተናረኩሽ እኔ አለመኔ ወርጂ አንቺ ቀጨሻት እኮ ቀጨሻት እኮ ያስልፍ ገማት ቆይ ማንሽሽ አንቺ እኮ ዞት ልገኘጂሽ ትሽሽ ዞትሽሽ ልገኘጂ ለውጣይቼበታለሁ በግሻት እኮ ልገኘጂ እኮ አይሻላት በጣም መሽቅሪ እማልጎሻ ተጠብሽ መድኃኒዓለ ትጋፍሽ ሞዛዛ ለዛዲስ እቺ ቀፋት ምን ትመስላለች ልጅ ወባራግረኛ እና ቆይ ያን ገለል በሏለ ገለል በሉለት ጀመረ እንግዲህ ሊታጅዘት አከራመተው ወረተኛ እሺ ሉሉ እንቁራሪት ሽንት ቤት ወረፋ ተይዞብህ እስኪደርስ ቪዲዮ እንደሰራ ገብቶ ነው። እሺ ባለ ቻርጀር አድርጋ ደግሞ ገዛ ከኛ ጋር ትመርቀው እንኳን ደስ አለ። የምታሳየን ምን አገባ? አይንህ ምንድነው? ሬሳ ላይ የበቀለ ጫት እንደቃመሰው የቮልስ ባትሪ እኮ እንዲህ ተጎልጉሎ ሊወጣልህ ነው። ከኋላ ብትመታ ይወድቃል። ይልቅ እዛ ሳጥን ባንክ ውስጥ ያለህን ያጠራቀምካትን አውጣና ስበርበት እንደ ጋሪ እንዲህ በአይንህ ሳይነዱ። አረዲያ ወታደር እኮ በረሃ ላይ የሚኖር ነው፣ መከራ ውስጥ የሚኖር ነው። ለሀገሩ የሚታመን እኮ ነው ወታደር እኮ ለሀገሩ ደጀን የሚቆም እኮ ነው። የወታደር ልብስ ለብሰህ ያልሰለጠንክበትን ደም ያላፈሰስክበትን የወታደር ልብስ ለብሰህ የወታደርን ክብር ዝቅ የሚያደርግ ነገር ታደርጋለህ? እንዴት ነህ? ማን ተሰደበ? እና የወታደርነት ክብር ነው። ልጨርስና አወራሃለሁ። ላይቭ ላይ ነኝ። አልሰደብኩትም። ያመንኩበትን የተናገርኩት ፊት ለፊት ነው የተናገርኩት። አሁን ፊት ለፊት አለ።
እና እናወራ እዚህ ጋር ቁጭ እኮ እዚህ ጋር ቁጭ ብለን እናወራ። ችግር የለም። ወይ ልጨርስ ጠብቀኝ ወይ ደግሞ ቁጭ ብለን እናወራ። ስልኬን ውሰድና ደውልና እናወራ። ስልኬን ውሰድና ማንንም አልተደበቁም። አደባባይ ላይ ነው የሚሄደው። ሐሰተኛ ነቢያት በእግዚአብሔር ቃል እኮ ችግር አለው ትነግራለህ። እንደ እግዚአብሔር ቃል ልክ ስላልሆነ ሐሰተኛ ነው ማለት እችላለሁ። ሐሰተኛ ነው ማለት እችላለሁ። እምነቴ ነው፣ ክርስትናዬ ነው፣ የኔም ስም የተጠራበትም ሃይማኖቴን መጠበቅ መብቴ ነው። ቢሆንም ስብሰባ አድርገን መጣርተን ማውራት የምችለው አደባባይ አንተ የዩ ጩፋ ጋርድ አይደል? አውቃለሁ። ጋርዱን አውቃለሁ። አንድ ቀን ከሱቆኛ ጋር አውቃለሁ። ቪዲዮንም እንትንህንም አውቃለሁ። እንትንህን ቲክቶክ አካውንት በደንብ ቲክቶክ አካውንትህን አውቃለሁ። እኔ እዩ ከተደረ ምንም አትበይ። አንተ ሲሰደብ እንግዲህ እንደማያውቅ ለእግዚአብሔር ሆነ ልጨርስና እናወራለን። ችግር የለውም። እና ወታደርነት ክብር ሆኖ ወታደርነት ደም የሚከፈልበት መስዋዕትነት የሚከፈልበት ነገር ሆኖ ያልሰለጠኑበትን ያልኖሩለትን ነገር ለብሰው እነዛ ሰዎች የወታደርነትን ክብር ነው ዝቅ ያደረጉት። ስለዚህ ማለት ነው በዚህን ያክል ደረጃ ሀገር ስትዋረድ፣ በዚህን ያክል ደረጃ ሀገር ዝቅ ስትል ዝም ማለት የለብንም። መከላከያ የሀገር ክብር ስለሆነ፣ ልዩ ኃይል ሀገሩን የሚጠብቅ ስለሆነ ማለት ነው እና በፍጹም ማለት ነው እጅ የማንሰጠው ነገር እዚህ ምድር ላይ ለሐሰተኛ ነቢያት ነው። የፈለገውን ያክል ደጋፊ ቢኖራቸው፣ የፈለገውን ያክል ሰው ቢኖራቸው፣ የፈለገውን ያክል አቀንቃኝ ተከታይ ካዳሚ ቢኖራቸው እንደ እግዚአብሔር ቃል እንሞግታቸዋለን። እንደ እግዚአብሔር ቃል ሀሳብ እንሰጥባቸዋለን። እንደ እግዚአብሔር ቃል ቻሌንጅ እናደርጋቸዋለን። እናውቃለን። አደጋ ሲደርስ አይነግሩንም። መከራ ሲደርስ አይነግሩንም። የመሬት መንሸራተት ሲኖር አይነግሩንም። እና በፍጹም ማለት ነው በፍጹም እነዚህ ሐሰተኛ ነቢያት ናቸው። ለዛ ነው ሁልጊዜ ይከፈትልሃል፣ ኢትዮጵያ እንደዚህ ትሆናለች፣ እንበለጽጋለን፣ ከፍ እንላለን ምናምን ብለው ስኬት ይነግሩናል። ቆመ የሰው ሃይማኖት ጥሩ አይደለም። እኔን አትቅረጽ። እኔ ራሴን አብዛ እኔን አትቅረጽ። ቀርጻለሁ በደምብ ግን የሰው ሃይማኖት ላይ አይገጥም። እምነቴ ነው። እዩ ፕሮቴስታንት አይደል? እኔም ፕሮቴስታንት። በእርግጠኝነት ሰይጣን ማለት ነው። ሰይጣን ከነዚህ ሰዎች ከእንደዚህ አይነት ሰዎች ይልቅ እግዚአብሔርን ያውቃል፣ እግዚአብሔርን ያከብራል። በእኔ ማለት ነው በደንብ ነው የሚያከብረው ብዬ ነው የማስበው። በጣም ትዕቢተኛ፣ በቃ ሁሉንም ነገር ሰውን በማስፈራራት እንዲያረጋለው በማለት ፍጹም የእግዚአብሔር አይዲያው እንኳን የሌላቸው ግን በጣም ንግድ ያረጉ ሰዎች ናቸው። እንደዚህ አይነት ሰዎች በአደባባይ ሰውን ማስፈራራት፣ በአደባባይ ጋርድ ነኝ ብሎ በአደባባይ እንደዚህ ስለ እግዚአብሔር የሚቆረቆርና እግዚአብሔርን የሚያስብ ለእግዚአብሔር የሚሰብክ ሲጀመር ጋርድ ምኑ ነው? ምንድነው ጋርድ? እስቲ እግዚአብሔርን የያዘ ምንድነው ሊኖረው የሚችለው ጋርድ? እንደዚህ አይነት ወንበዴዎች በቃ ምንም ይሄ ከጫካ ውስጥ ካለ ሽፍታ እንደዚህ አይነት ከተማ ውስጥ ያሉ ሽፍቶች ናቸው እኛን ያስቸገሩ እውነት ለመናገርና መላ ቢባሉ ጥሩ ነው። የዲዲጂን ስቶሪ ስትሪም እያየሁት ነበርና በጣም የገረመኝ ነገር ለምንድን ነው ሀበሻ ላይ እንደዚህ ምቀኛው ነው? የእውነቴን ነው። አሁን ኢትዮጵያ ውስጥ እንደዚህ ጀማሪ ስትሪመሮች አሉ። ሊያገኙት ሲጠጉት ማለት ነው እንደዚህ እንደ ሌባ ራሱ እንደዚህ አይመነተፍም። በጌታ በኢየሱስ እንደ አውሬ ነው እንደዚህ
አርገው ወደዛ የሚገፈትሯቸው። አሁን እነሱ ሊሰርቁት አይደል ስትሪም ውስጥ ገብተው ለመታየት ነው። ምንም እኮ አዲስ ነገር የለውም ማለት የራስህን ህዝብ በመገፍተርህ አትደነቅ። የሚያጨበጭበልህ ሰው የለም። ስሙ እንደዚህ አይነት ማሊያ ለብሶ የሚመጡ ቂጦችን ሳይ ማለት ነው ምን እንደሚሰማኝ ታውቃላችሁ? የክለቤን ደጋፊዎች ከሰው በታች ያረኳቸው ይመስለኛል። በቃ በጣም ነው የጥፋተኝነት ስሜት የሚሰማኝ። እሺ አሁን ይሄ ደግሞ ፍሮም ዌር ነው ይሄ ለቀጣይ ዓመት ባይዘዌ ማለት ዳንሰኞቻችንን እንደ ተጫዋች አስመዝግበን ነው መንገባ። አንጮት ታርፋላችሁ በቃ ከዚህ በኋላ እንዴ እኔ አይዟችሁ እንግዲህ እኔ ክለብ ደጋፊዎች በዚህ ምክንያት እኮ ስንቱ ተሰዷል። ስንቱ ወደ ጥላት ምሽግ ተሰዷል። ብቻ ከዚህ በኋላ የሚመጡ ማንኛውንም ይሄ ማሊያ ለብሶ የሚመጡ ቂጦችን አንጮት ታርፋላችሁ። በቆዳ ጫማ አንጮት እንዴ እናንተ አላችሁና እኛ ይሰማችኋል አትሉም እንዴ? ሊቨርፑላውያን ለኛም ቀን ይመጣል። እሺ አይዞኝ። ሰበር አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥ የዋስትና መብታቸው ተከልክሎ ለ30 ተቀጥሯል ነው የሚለው። ሰላም እንዴት ናችሁ? አሁን መኪናው ስትቀመጡ የመኪና በር መዝጋት አትርሱ ነው የሚለው። በተለይ ሴቶች እባካችሁ ይሄንን ነገር ተጠንቀቁ። መኪና እየነዳችሁ እየተከታተሉ ጎማችሁ ተንፍሷል ካላችሁ ጥንቃቄ አድርጉ፣ ሌቦች ናቸው ነው የሚለው። አክስቱን አታለውበት ነው። እችን ትመስላለች ሲጨርስ። እዩ ምን ሆነሽ ነው? እግዚአብሔርን ይሄ አሁን የማወራው ነገር በኢትዮ ቴሌኮም ጭማሪና በአጠቃቀም ዙሪያ ላይ ተናደው ነው ተስተካከሉ እያለ ነው። ለሚመለከተው አካል አድርሱልኝ እያለ ነው። ኦሮሞ ታሪክ ዱልታ ለምትይ ምን ናቲ ዱልታ ምቲ ማሊ ዳፍ ነሞተ ደጎንጎርሲስ ማሊጋ ገዝክ የንኩ ዋና ገሬቶ ዋና ገሬ ዶክመንቲን ተገርሲሴ ዋንጅሮ አገሬ ለኔ ከነከሰ ይሳፈና እንዴት ምን ማለት ነው? እንደሚረበልጥ ኦሮሞ ሆነህ ኦሮሞን ታሳድዳለህ ወይ አላለ። ብሔር ላይ ሄዳችሁ የምትለጠፉ ሰዎች አብይንም አዳነችንም ወዳችሁ እንዳልሆነ እናውቃለን። ከርሳችሁን ለመሙላት ነው ነቅተናል ነው የሚለው። ከፊንቴክ ጋራ በተያያዘ ብራንድ አምባሳደር ነበረችና ተመርጣ ነበረ ለማጭበርበሩ ፕሮግራም ላይ። ከዛ ነገሩ አላማራትምና መኪናቸውንም ቤታቸውንም አልፈልግም ከዛሬ ጀምሮ ከፊንቴክ ከተባለ ነገር ጋራ ብራንድ አምባሳደርነቴን አቋርጫለሁ፣ ህዝቤ ይበልጥብኛል ያለች ልጅ ናት። እንደዚህ የሚሰሩ ሰዎችን እንደዚህ ለህዝብ የሚጨንቁ አርቲስቶችን ማበረታታት ያስፈልጋልና ከየቤተክርስቲያን ከየገዳሙ ጋራ ከቤተክርስቲያን ደላላዎች ጋራ ሆነው እየተሽከረከሩ የሚበሉ ሰዎችን እነሱን እያወጣን እናስጣለን። የሚመሰገኑትን ለህዝብ የሚጨነቁ ሰዎችን ደግሞ እንደዚህ እያመሰገንን ካላለፍን አስቸጋሪ ይሆንብናልና አካውንታችንን እዛ ጋር ያስቀመጥ ነው። እየለመንን አይደለም። አንዳንድ ሰው እየለመናችሁ ነው እንዲያል አይደለም። ደሞዛችንን የምታስገቡበት ነው። 1 ብርም 2 ብርም ስታስገቡ ነው እኛ ቪዲዮ ዳታ የሞላ የምንሰራውና ያንን ላስታውሳችሁ ብዬ ነውና እንደዛ ያላችሁ ኮሜንት ላይ የምጽፉ ሰዎች እንዳትሳሳቱ። እኛ ደሞዛችንን የምታስገቡትና ሉላን አመስግኑልኝ። በጣም የእርዳታ ድርጅት ምናምን ያሉ የሰበሰቡ ከቤተክርስቲያንም ከገዳሙም የሚበሉ አርቲስቶች ባሉበት አልፈልግም። መኪናን የማያል ነገር ፎሎወሮች እንኳን አደረሳችሁ ማለት ፈልጋለሁ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተከታተሉኝ። ስለ ቢሊነሩ ማሰር አብነት ነው ማጫወታችሁ። ማሰር አብነት ማለት በ120 ሲሲ ሞተር ትርኢት አሳያለሁ ብሎ ከሀገር ሀገር ተንቋሎ ከስሮ ከገበያ ይወጣላችኋል። ከዛ በኋላ ጆሬ የምትባል ቀበሌ ይሄድና አንዲት ልጅ ያገባል። በእነሱ ባል ደግሞ ሲናጥሮሽ የምጥለው ፎቶ ቤት ይከፍቱለታል። ኒያላ የሚባል ፎቶ ቤት ዱራሜ ከተማ ላይ ያንን ፎቶ ቤት ከፍቶ እየሰራ እያለ ሄኖን የሚባል የበጎ አድራጎት ተቋም ውስጥ ይቀላቀላል። እዛ ተቀላቅሎ መንገድ ላይ ሰዎች እያነሳ ቪዲዮ ይቀርጻል። ያ ቪዲዮ ቫይራል ሲወጣለት ከደቡብ አፍሪካና ከአረብ ሀገር የሀገር ብር ይላክለታል። እጥብ አድርጉት ነው የምላችሁ። ከሄኖን የሚባለው የእርዳታ ተቋም ተገንጥሎ በግሉ ይወጣላ እጥብ አድርጉት ይበላል። እነሱ የእርዳታ ሰዎች በሙሉ ጎዳና ላይ ናቸው ያሉት። ይሄን የዱራሜ ማህበረሰብ ያውቃል። እሱ ብቻ ነው የሚገርማችሁ እንዴ? ዱራሜ ላይ 2 ፎቅ አለው። አንደኛው ባለ 12 ወለል ህንጻ እያሰራ ነው ያለው ነው የምላችሁ። ባለ 12 ህንጻ ወለል እያሰራ ነው ያለው። ብዙ መሬቶች አሉት ዱራሜ ላይ። ይሄን የዱራሜ ከተማ ያውቃል፣ ህብረተሰቡ ያውቃል። እሱ ብቻ ነው አዲስ አበባ ላይ ቤት አለው። ሕክምና እንኳን ገንዘብ ይዋጣል ሲባል አልፈልግም ያለው ሰው ነው። እኛ ምናቀ እንደ ቤት ሰራ አይደለም። ለምን ለሰው እንደምታብለ ነበር፣ ግን አንተ ለምን ራስን ያበለጸግ ነው። የሀብት መጠን ወደ ቢሊየን ተጠግቷል ነው የምላችሁ።
ገባችሁ አይደለ? ማይነካ ሰው የለም፣ ሁሉም ይነካል ነው የምላችሁ። ሲቀጥል ደግሞ ማን ለቀጥል የወሰድከው ህክምና ኬሞ ነው ምንድነው የወሰድከው ህክምና? ምንም አካል ለውጥ አላየንም። እንግዲህ የካንሰር በሽታ ከባድ መሆኑን ነው የምናውቀው። ገባ አይደለ? እርግጥ ነው እኛ እንወዳለን፣ ጥሩ ነገር አርተሃል። ግን አሁን ላይ አንተም የራስን ሀብት በጣም እያበለጸግ ያለ ሰው ነህ። እጥብ አድርገን የበላው ለምንድነው ተቋም ማከፍተው? ለምንድነው በዲጂት ማሰጠው? ሁሌ ከኪስ እንዳረገ ሰው መሰጠው ለምንድነው? ለኦዲት እንዳይመች፣ ለማጨበር፣ ለመብላት እንዲመች ነው። ስለዚህ አንተም ቢሆን ተቋም ከፍተህ በድርጅት ኦዲት የሚደረግ ቦርድ ያለው ነገር አንተም በቦርድ እንድትመራ ለምን ምታንቀ የግል ያበለጸከው ሰዎች ይረዳው ብለህ አንተ ቢሊዮነር ሆናል። ሰዎች የሚረዱበት ነገር በስርዓት በድርጅት ኦዲት በሚደረግ ቦርድ ባልሆነ መንገድ መሆን አለበት። ማሰራብነት ጉዳችሁን ስሙ፣ እናንተ ጉዳችሁን ስሙ። ማሰራብነት ባለ 12 ወለል ፎቅ እያሰራ ነው። በመጀመሪያ ደረጃ ለሙስሊም ፎሎወሮች እንኳን አደረሳችሁ ማለት ፈልጋለሁ። ተደዋውለናል። ያለው ነገር በግልጽ ነው ያወራ ነው። ካሁን በኋላ ማሰራብነት በእንደዚህ አይነት በኮሚሽን ስራ እርዳታ መሰበሰብ መሰማ ከሆነ ሌሎችን እስከዛ ድረስ ያስቆጨውን ሌሎችን ጉዳዮች እንዳለ ዘረግፍልሃለሁ። ገባርለ እንወዳቸዋለን፣ እናከብራቸዋለን። መቅዶኒያም እንደዛው ገባቸዋለን። መቅዶኒያም ኦዲት እንዲደረግልን ነው የምንፈልገው። ኦዲት እንዲደረግልን በቃ አለቀ። ዳስ ይነፍ። ከዛ በተረፈ ቪዲዮ ሪአክሽን እየሰራችሁ የበለጠ እነሱን ጠቀም ብላችሁ እንዳጎዷቸው ነው የምላችሁ። ለምን መሰላችሁ? እናንተ በሰራሽ ቪዲዮ ልክ እኛ ስለነሱ ብንሰራ ነው የምላችሁ። ከኛ በላይ እናንተ ፈራጅ ናችሁ፣ ጨካኞች ናችሁ፣ እናውቃችኋለን። ገባችሁ? አሁንም ትንሽ ቅንጥጣቢ ስለተጣላችሁ ነው። በመቅዶኒያ በኩል የኦርቶዶክስ እንትን ምንድነው ለቃቃሚዎች ቪዲዮ ይሰራሉ። በአብነ በኩል ደግሞ የለቃቃሚዎች የፓስተር ተብዬ ለቃቃሚዎች ደግሞ ቪዲዮ እየሰራችሁ ቴክ ኬር። እኛ ለህዝብና ለሀገር የሚጠቅም ነው እንጂ ሃይማኖት ሳይኖርን ቀርቶ ብሔር ሳይኖርን ቀርቶ አይደለም። ገባችሁ አይደለ? እና አድቡ። ማሰራብነትም ጥያቄያችንን ተቀብሏል። በግልጽ ነው ማለት ተቀብሏል። በቦርድ ያለው ነገር እየተዘጋጀ እንደሆነ በመሬት ላይ የወረደ በድርጅት እንዳቀደ ነግሮናል። ከዛ በተረፈ ግን በኮሚሽን ከዚህ በኋላም በኮሚሽን ነው ገንዘብ መረዳው ማሰባሰብ የምትል ከሆነ ወርደ ካላታችን እዚህ አገሪቷ ስንት ጭንቅ ባለበት ሀገር ስንት መከላከያ በዚህ በጦርነት በምን በሚያልቅበት ዘመን ከተማ ለከተማ መኪና እየቀየራችሁ በሀብት ላይ ሀብት በዳ ስም የምትዘርፉት ነገር ካሁን በኋላ ታቆማላችሁ። አሁንም ተፈናቃይ ነን ምናምን ብለህ ክፍለ ከተማ አታለ ከአዲስ አበባ የወሰድከውን ኮንዶሚኒየም ከነምናምኑ ነው ማለት ከነም ፎቶ ምናምን እኔ ኮሜንት ላይ ለጥፍላችኋለሁ አለኝ። እኛ በማስረጃ ነው የምናወራው ስንል ለዛ ነው። እሺ ስለዚህ አሁን ቢሆን ድጋፍ ምናምን እንደዚህ የሚያበሳጭ ነገር እናርጋ የምትሉ ሰዎች ከሆነ ተው። አለዛ ብዙ ነገር እናወጣና እንዳይጠፉ። አዎ ደውሎ ነበር ብዬ ደወልኩለት። ስደውል ሁለተኛ በዚህ ስልክ እንዳትደውይ ሲለኝ እኔ ሼክ ነው ያደረኩት። ልዘጋው ካሁን በኋላ አልደውልም ብዬ ስንት አሰብኩ። ሳስብ ምንድን ነው ያልከው? የኔ እናት እኔ በጣም አላማ ያለኝ ሰው ነኝ። ወደፊት ትልቅ ቦታ መድረስ የምፈልግ ሰው ነኝ። ፍቅር ይዞኝ በኋላ ከልተው ከምል እንዳትደውይ አልኳት ማለት ነው። አይለኛ ጀንጃይ ነበርኩ ማለት ነው። አይገርም እንዲህ አልካለችኝ። እኔ እንኳን ያንን አላስታውስም። አዎ እዛ የሙ ኢንተርቪው ላይ ስታወሪው ነው የሰማሁት። እና ኦፍ ኮርስ ሴቶች ዲቴል ስለማይረሱ እንደማትረሳ በማመን ብያለሁ ብል ይሻላል። ከዛ በዛ ተጀመረና እንግዲህ ነገሩ ሁሉ በአንዴ ወደ ፍቅርም አይደለም በቀጥታ ወደ ትዳር ህይወት ነው የተሄደውና የዛኔ አንድ ማረገው አሮጌ ቀለበት ነበር። አርቲፊሻል የጋብቻ ቀለበት የሚመስል ቀለበት ነበር። ዝም ብዬ ያገባው አይነት ስሜት እንዲሰማኝ እንደማላገባ አምኜ ማለት ነው። ያኔ እሱን አነሳውኝና እኔ ይሄው እዚህ ቀለበት አድርጌያለኝ እንቺም አጠገብሽ ቀለበት አለ ስላት አዎ አለ አለችና እሷም የሆነ ቀለበት አንስታ በቫይበር ቀለበት አደረግን ማለት ነው። ይሄ ሲሆን ምናልባት 2 ሳምንት ወይ 3 ሳምንት ቢሆነው ነው በትውውቃችን። እና አሁን ብዙ ሰው ሲጠይቀኝ የምናገረው ነገር ልክ ሲሆን ልክ ነው፣ ልባችሁ ይነግራችኋል፣ ይታወቃል እላለሁ። ምክንያቱም እኔ በዛን ወቅት በጣም ቢዚ ላይፍ የነበረኝ ሰው ነኝ። ቤተሰብ ተስፋ ቆርጧል፣ ፍጹም ያገባል የሚል
ነገር በቃ ተስፋ ቆርጦ እሱን ተውት ተብሎ የተውኝ ሰው ነኝ። ጓደኞቼም በዙሪያ ያሉ ሰዎች እንደማላገባ ነበር የሚያስቡት። ከዛ ግን አስቸጋሪ ነበርኩ። ለምን አስጠፋሽኝ? አይገርም?